ለአንድ ባለጸጋ ሰው በጎችን የሚጠብቅ አንድ ምስኪን ሰው እንደነበር ይነገራል። በቀኑ መጨረሻም ያ ባለጸጋ ለሥራውና ለአገልግሎቱ 5 ድርሃሞችን ይሰጠው ነበር። በአንድ ወቅትም ባለጸጋው ሰው ወደ እረኛው መጣና ወደ ሌላ ሀገር ለመጓዝ ስለፈለገ በጎችን ለመሸጥ መወሰኑን ነገረው። አገልግሎቱም ማብቃቱን ገለጸለት። በመቀጠልም ለአገልግሎቱ ማጠቃለያ ይሆን ዘንድ ከፍተኛ መጠን ያለውን ገንዘብ በስጦታ መልኩ አበረከተለት። ሆኖም እረኛው ያንን ትልቅ ገንዘብ አልቀበልም አለ። ይልቁንም በየቀኑ ለሥራው ምትክ ሲቀበለው የነበረውን አነስተኛ ክፍያ 5 ድርሃሞች ብቻ መውሰድን መረጠ። እረኛው ለሥራው የለፋው ድካም ከዚያ በላይ የሚገባው እንዳልሆነ ይሰማው ነበር። ባለጸጋው ሰውም በሁኔታው እጅጉን ተገረመ። እረኛውም 5 ድርሃሞች ይዞ ወደ ቤቱ ተመለሰ። ወደ ቤቱ በደረሰ ጊዜም የሆነውን ሁሉ ለሚስቱ ነገራት። ሚስቱም ባለቤቷ ሥራ አጥ በመሆኑና ከዚያ ሥራ ውጪ ፍላጎታቸውን የሚያሟሉበት ሌላ ገቢ ስለሌላቸው በጣም አዘነችና ተከፋች። በሚቀጥለውም ቀን እረኛው አዲስ ሥራ ፍለጋ ከቤቱ ወጣ። ነገር ግን ሊሳካለት አልቻለም ነበር። እረኛው የመጨረሻ ቀን ደሞዙን 5 ድርሃሞችን አንድ ቀን ይረዱኛል ወይም ይጠቅሙኛል በሚል ሳይመነዘራቸው አስቀምጧቸው ነበር። በዚያች መንደር ውስጥ ሰዎች ገንዘባቸውን የሚሰጡትና እሱም ተጓዥ ሆኖ የሚፈልጉትን ሸቀጥ የሚያመጣላቸው አንድ ነጋዴ ነበር። የጉዞ ወቅትም በደረሰ ጊዜ ሰዎች እንደተለመደው ወደ ነጋዴው እየመጡ ገንዘብ ይሰጡትና የተለያዩ ዕቃዎችን እንዲገዛላቸው ያዙት ነበር። እረኛውም ይህን ሲመለከት ነጋዴው የሚጠቅመውን ነገር ይገዛለት ዘንድ እነዚያ 5 ድርሃሞችን ሊሰጠው አሰበ። ሰዎቹ ከነጋዴው ዘንድ ተለይተው በሄዱ ጊዜም እረኛው ቀረበና 5 ድርሃሞች ሰጠው። ነጋዴውም በፌዝ እየሳቀ አንተ ምስኪን፣ በ5 ድርሃም ምን ላመጣልህ እችላለሁኝ እያለ ያፌዝበት ጀመር። እረኛውም ይዘሃቸው ሂድና በ5 ድርሃም የምታገኘውን ማንኛውንም ነገር አምጣልኝ ብሎ መለሰለት። ነጋዴውም ተገርሞ እኔ የሚሄደው በ5 ድርሃም ዕቃ ወደማይሸጥበት ታላላቅ ነጋዴዎች ዘንድ ነው፣ እነሱ ውድ ነገሮችን ነው የሚሸጡት አለው። ነገር ግን እረኛው አጥብቆ ስለለመነው ነጋዴው በሐሳቡ ተስማማ። በጠዋት ነጋዴው ግመሉን ጭኖ እንደተለመደው ለንግድ ጉዞ ወጣ። ወደ ነጋዴዎቹ በደረሰ ጊዜም ለእያንዳንዱ ሰው እንደ ፍላጎቱ የታዘዘውን መግዛት ጀመረ። ሥራውንም ጨርሶ ሂሳቡን ሲያጣራ በእጁ የቀረው የእረኛው 5 ድርሃም ብቻ መሆኑን ተመለከተ። በገበያው ውስጥም 5 ድርሃም የሚገዛለትን ነገር መፈለግ ጀመረ። ነገር ግን በ5 ድርሃም ሊገዛ የሚችል ምንም አይነት ዋጋ ያለው ነገር አላገኘም። በዚያው ሁኔታ ላይ ያለ አንድ ሰው ሊገላገለው ፈልጎ ሊሸጠው ያሰበውን አንድ ወፍራም ድመት ሲይዝ አየ። ነጋዴውም ድመቷን በ5 ድርሃሞች ገዝቶ ግመሉ ላይ ተጭኖ ወደ ሀገሩ ጉዞ ጀመረ። በመንገድ ላይ ሳለ ከሩቅ አንዲት መንደር አየና በዚያች መንደር ሊያርፍ ወደ መንደሪቱ አመራ። ወደ መንደሪቱ በገባ ጊዜም ነዋሪዎቹ እሱ ዘንድ ያለችውን ድመት ተመለከቱ። ሁሉም በዙሪያው ተሰብስበው በማንኛውም ዋጋ ሊገዙት ፈለጉ። ነጋዴውም የመንደሩ ሰዎች ድመቷን ለመግዛት ያላቸውን ከፍተኛ ጉጉት አይቶ ተገረመ። ስለ ሁኔታው ሲጠይቃቸው የእርሻ ምርታችንን በሚበሉና ምንም በማያስቀሩብን አይጦች እየተሰቃየን ነው። በዚህ ሁኔታ ላይ ከቆየን በመንደራችን እነዚህ አይጦችን አድኖ የሚያጠፋለን ምንም አይነት ድመት የለም ብለው ነገሩት። በመቀጠልም የመንደሩ ሰዎች የድመቷን ዋጋ ከፍ እያደረጉ በመሄድ ድመቷን በሚመዝነው ወርቅ ልክ ሊገዙት ተስማሙ። ነጋዴውም
ንግግራቸው እውነት መሆኑን ሲያረጋግጥ ድመቷን በክብደቷ ልክ በወርቅ ለመሸጥ ተስማማ። እናም የሆነው ሆነ። ነጋዴው በሆነው ነገር ተገርሞ ግመሉ ላይ ተጭኖ ወደ ሀገሩ ተመለሰ። ወደ ሀገሩ በደረሰ ጊዜም የመንደሩ ሰዎች ተቀበሉት። እያንዳንዱም የሰጠውን አደራ ተረከበ። የእረኛው ተራ ሲደርስ ነጋዴው ለብቻው ወሰደውና ያቺን 5 ድርሃም ከየት እንዳመጣትና ምስጢሯም ምን እንደሆነ በአላህ ስም ጠየቀው። እረኛውም በነጋዴው ጥያቄ ተገርሞ በጎችን ይጠብቅለት ከነበረው ባለጸጋ ሰው ጋር የሆነውን ታሪክ ነገረው። ነጋዴው ታሪኩን ሲሰማም ወደ እረኛው ቀረበና እየሳመውና እያለቀሰ አቀፈው። ወንድሜ ሆይ በሐላል ሲሳይህ በመርካትህና ከዛ በላይ ባለመፈለግህ አላህ በመልካም ተካህ አለው። ከዚያም ድመቷን በክብደቷ ልክ ወርቅ ለሸጡለት የመንደሩ ሰዎች የሆነውን ታሪክ ነገረው። ነጋዴው ታማኝ ሰው ስለነበር ከመንደሩ ሰዎች የተቀበለውን ወርቅ ምንም ሳይቀንስ ሙሉውን ለእረኛው ሰጠው። እረኛውም እጅጉን ተደሰተ። አላህ በሰጠውና በረዘቀው ጸጋም አመሰገነ። በፍጥነት ወደ ሚስቱ ተመልሶ የሆነውን ነገራት። እሷም በሁኔታው በጣም ተደሰተች። ከዚያ ቀን ጀምሮ እረኛው በገንዘቡ መነገድ ጀመረ። በሰዎች ዘንድም ተቀጥሮ መስራት አላስፈለገውም። የሐላል ሲሳይ በአላህ ፍቃድ ሁኔታዎችን ወደ ተሻለ ሁኔታ እንደሚቀይርም እርግጠኝነቱ ጨመረ።